እኔም እንደ ሰው ልበል መሰለኝ መንፈስ ቅዱስ ነገረኝ ወይም ደግሞ ራሱ እግዚአብሔር አስተማረኝ። በምን በሉኝ አንድ ቁጭ ብዬ እያሰብኩኝ ነበረ ጠዋት እንደተነሳሁኝና ምን ገለጠልኝ? ፍርድ ቤት ጉዳይ ያለበት ሰው ወይም ደግሞ የሆነ የክስ ጉዳይ ያጋጠመው ሰው ምንድነው የሚያደርገው? ቶሎ ብሎ ጠበቃ ይፈልጋል። ጠበቃ ሲፈልግ ወዳጆቹን ሁሉ ይጠይቃል፣ የሚያውቅ ሰው ይጠይቃል። ከዚህ በፊት ክስ ተደርጎ ተካሶ የሚያውቅን ሰው ይፈልግና ይጠይቀዋል። ያንንም ሰው ጠይቆ ማን ነው ጥሩ ጠበቃ ይላል፣ ብዙ ሰውን ይጠይቃል። ከዛ ጥሩ የሚባል ከሁሉም የተሻለ የሚባል ጠበቃ ይመርጣል። ለምን? ከዚህ በፊት እጁ ላይ ኬስ ተበላሽቶ ስለማያውቅ ይተማመንበታል። እና ለጠበቃ እንደዚህ ተማምነን እንሰጠዋለን ጉዳዩም ማለት ነው። እና በህይወታችን ማንን ነው እውነት አጥብቀን ያመንነው? ነገራችንን ለማን ነው አሳልፈን የሰጠነው? የኔ ነገር ጌታ ሆይ ብለን የምንሰጠው ለማን ነው? እኔ አልኩት ህይወቴን ላይ ያለውን የኔን ነገር ሁሉ እጅህ ላይ ነገር ተበላሽቶ ለማያውቅ ላንተ አሳልፌ እሰጣለሁ አልኩኝ። ለጠበቃ ተማምኖ ሰው ያለውን ኬዙን ይነግራል። አምኖት አንተ ከዚህ በፊት ተበላሽቶብህ ስለማያውቅ ብሎ ሰልሎ በጣም ፈልጎ ነው የሚያገኘው እንደዚህ ጠበቃ ማለት ላለመሸነፍ ላለመረታት። እና እኔ እምላለሁ በህይወቴ ላለመሸነፍ ላለመረታት ነገሮቼን ሁሉ ላንተ አሳልፌ እሰጣለሁ። በቃ ይሄ ነው ዋናው ነገር። እማንችለው ስለሆነ ለሚችለው አሳልፎ መስጠት። ስለማናቅ ታግለን እንዲህ አይነት ትግል ታግለን ስለማናቅ ትግልን ሁሌ ታግሎ የሚያሸንፍ ሁሉ ጊዜም ረቺ የሆነ ሁሉ ጊዜም አሸናፊ ለሆነው እግዚአብሔር ለእጁ አሳልፎ መስጠት። በአጭሩ አማርኛ ምንድነው? ነገር ተበላሽቶበት ለማያውቀው እግዚአብሔር ነገሮቼን ሁሉ የህይወቴን ችግር ሁሉ አሳልፎ ይሰጣል፣ እጁ ላይ ይጥላል። በእጁ ነገር ተበላሽቶ ስለማያውቅ በእጁ መጥፎ ነገር ሆኖ ስለማያውቅ እሱ ላይ ለተማመነ መውደቂያ ስለማይሆን